ዱባይ ሲሄድ ራሱ ስንመጣ እናወራለን። በቃ ቻው ብሎኝ ያወራንበት ቮይስ ሪከርድ አለኝ፣ ሜሴጅ አለኝ። እሱን ድረስ አወጣለሁኝ። እኔ ሴት ልጅ ጥቃት እየደረሰብኝ ነው ያለው። ምናልባት እኔ ዛሬ ብከስ ብዙ ደረጃ ላይ ልደርስ እችላለሁኝ፣ ግን እሱ ሚዲያ ላይ ስለሚታወቅ ይሄ ነገር መቆም ካለበት እንዲቆም ብዬ ነበር ወደ እናንተ የመጣሁት። እናንተ ብገፉኝም እኔ ሴት ልጅ ጥቃት እየደረሰብኝ ነው። እኔ ምን ማድረግ እንዳለብኝ አላውቅም። እና ከዛም አልፎ ብዙዎች አንቺ ዲላ ዩኒቨርሲቲ አልሄድሽም አውቀሽ ነው የምታወሪው ውሸትሽን ነው የምትሉ ሰዎችም አላችሁ። እኔ ዲላ ዩኒቨርሲቲ የተማርኩበት ማስረጃ ወረቀት አለኝ። ቪዲዮ አውጪ፣ ማስረጃ አውጪ፣ ፋይል አውጪ ስትሉኝ ፋይል አውጥቼ እያሳያችሁ ነው። አሁንም ዲላ ዩኒቨርሲቲ አልሄድሽም አውቀሽ ነው እያላችሁ የምታወሩ ሰዎች ያለኝ ወረቀት ፋይል አውጥቼ ያሳያችኋለሁ። ከፋይል ሌላ ከማስረጃ ሌላ ምን ላድርግላችሁ? ምን ባረግ ነው የምታምኑኝ? ለኔ ፍቅር ምስክር ናት። ፍቅር ምርጥ ልጅ ናት። ሰው የምትረዳ ልጅ ናት። ሁሉንም ነገር እንዲህ ስነግራት ትረዳኛለች እና ፍቅር ምስክር ናት። እኔ ከማስረጃ ይልቅ ከፋይል ይልቅ ብዙ ሰዎች ለኔ ምስክር አሉኝ። የማወራው ነገር ውሸት አይደለም። ያለፈው ላይፉ ለኔ ምንም መስሎ አይታየኝም። ከአንድም ከሁለትም ሴትም ጋር ላይፍ ሊያሳልፍ ይችላል። ነገር ግን ከኔ ጋር ከተዋወቀበት ጊዜና ሰዓት ጀምሮ እንዲሁም ከኔ ጋር ከሆነበት ጊዜ ጀምሮ ያለው ነገሮች በደንብ ይመለከቱኛል። ከሱ ጋር ግንኙነት እንደነበራትና ሌላ ነገር ላይፍ እንደነበራቸው ነበር እያወራች የነበረችው እና እኔ ደግሞ ከዚህ በፊት የነሱን ፎቶ አይቼ ነበር። ቲክቶክ ላይም እንዲሁም ዩቲዩብ ላይም እየተፖሰተ ነበርና በዛን ሰዓት ምንድነው ብዬ ጠይቄው ነበረ። ያው ለማወቅ ነው የሚለው ማለት ነው። እና ጠይቄው ነበረ። የማስታወቂያ ስራ ሰርተን ነው ነበር ያለኝ እና ያ ፎቶ የማስታወቂያ እንደሆነ ነበር ማውቀው እኔ እስከዛሬ ድረስ። እና እሷ ግን ሌላ ግንኙነት እንደነበራቸው ነው እየተናገረች የነበረችው። ከፎቶ ውጪ ቪዲዮዎችንም ምናምንም እያሳየች ነበረ። ሲቀጥል እኔ አላሳመነኝም ነበር መጀመሪያ እያወራች የነበረችው ነገር። ግን ትላንትና በተለቀቀው ቪዲዮ ነው ይሄንን ነገር ምንድነው ዲቴል እንድጠራጠር ያደረገኝ። እና ያ ነገር ያን ያህል ለኔ አሳሳቢ ሆኖ ሳይሆን አንዳንድ የዋሻኝ ነገሮች አሉ ማለት አንደኛ ነገር ለማስታወቂያ ነበር ያለኝ፣ ነገር ግን ሌላ ሪሌሽን እንዳላቸው ነው እኔ ፊል እንዳደረገ ያደረገኝ። እና ያለፈው ላይፉ ለኔ ምንም መስሎ አይታየኝም። ከአንድም ከሁለትም ሴትም ጋር ላይፍ ሊያሳልፍ ይችላል። ነገር ግን ከኔ ጋር ከተዋወቀበት ጊዜና ሰዓት ጀምሮ እንዲሁም ከኔ ጋር ከሆነበት ጊዜ ጀምሮ ያለው ነገሮች በደንብ ይመለከቱኛል። እሺ አብረን አድረናል ዛሬ ብትል ልታምኛት ነው ወይ? አይስ ስተትሽ እዚህ ጋር ነው። ትክክል ነው። አንተ ትክክል ነህ። ትክክል አይደለም ግን ደግሞ ይሄ በቃ ያለፈ ነገር ነው እንዴ? ያለፈ ታሪክ ነው፣ ያለፈ ህይወት ነው። ዛሬ ላይ ያየሽብኝ ነገር አለ፣ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው እንዴ? አንዴ መሬት ላይ ተደፋው ውሃ ይታፈሳል አይታፈስም አይደለ? በቃ አለቀ። ይሄ ያለፈ ታሪክ ነው እና አንቺ ላይፋችንን ኑሯችንን በስነ ስርዓት ነው መቀጠል ያለብን። ነገሮችን አይተመራች ይችላል በደንብ ምን ላይ እሺ፣ ከዚህ በላይ ምን ላይ እንዴ? ኧረ ወይኔ ምን ላይ ማቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አለቀ በቃ። ማን ያየልኝ ተጋያለኝ ሰው አገኝ ብዬ ስለጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ